አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቻናል ቤተሰቦች እንደምን ከርማችሁልኝ? አለ ኢንሻአላህ ላይክ ሰብስክራይብ በማድረግ አበረታቱኝ። እዚህ ከዛሬ የምንሰራው ኪኒቶ ነው። ልክ እንደ ሀገራችን ቤተሰቦቻችን በሚሰሩት አይነት ነው የሰራሁት። ኢንሻአላህ አሰራሩን አብረን እናየዋለን። እዚህ ጋር ገብሱን ፍሬዘር አስቀምጨው ነበርና በፊት ቀን ነው የተፈጨውና የተቆላው። አውጥቼ ያው ቀዝቃዛ ስለነበረ ትንሽ ሞቅ አድርጌዋለሁ በፍሩም ማለት ነው። ይሄ ምንድነው? ለብ ያለ ውሃ አዘጋጅቻለሁ። ዝግድፋ ትንሽ አድርጌያለሁኝ። በጣም ትንሽ ደግሞ ሄል ካሜራው በጣም የተወሰነ ነው ያደረኩት። ግማሽ መላጋ የሚሆን 1 ኩባያ ስኳር አድርጌያለሁ። ይሄ ቢያንስ 1 ኪሎ ይሆናል እንትኑ አሻሮ ማለት ነው። ከዛ አንድ ላይ ሚክስ እያረኩት ነው እያደበላለኩት ነው። እቃው መጀመሪያ አጠኘዋለሁኝ። አጠንኩት በግርፋ ነው እንዳያችሁት። ከዛ ከታጠነ በኋላ ነው የሚደራረጉ ነገሮችን ያረኩት። እዚህ ጋር ለብ ባለ ውሃ እየለበጠበጥን ነው የሚባለው ነው እየጠነሰስን ጥንሳሶ ነው እንጂ መጀመሪያ ሲሆን ጥንሳሶ ነው ሳ እየጠነሰስኩኝ ነው ማለት ነው። እያደበላለኩት ነው። በደንብ ነው ማደባለቅ ያለብን። ቅመሙ አብሮ እንትን እንዲል ካሜራውም ያው እንዲዋሃድ በደንብ መማሰል አለበት ማለት ነው። እዚህ ጋር ያረኩት ማስገኘ ቀን ነው ለሐሙስ ኢጃዛ መውጣበት ቀን ነበር። እዚህ በደንብ አማስየዋለሁኝ። ከዛ ሰኞ ጧት ነው ያረኩት ለሐሙስ ብያችኋለሁ። ከዛ እስከ ሐሙስ ድረስ በደንብ ሽፍና አድርጌ አስቀምጨዋለሁ። ከዛ ከዛ በኋላ በቃ ለሸፍና አድርጌ በደንብ ማስቀመጥ ነው። ትንሽ ቪዲዮ ረዘም ያለ ነው። ከዛ እንደዚህ ጠቅላላ አድርጌ በደንብ አስቀመጥኩት ማለት ነው እስከ ሐሙስ ጧት ድረስ። ሐሙስ ጧት ታየሁት በጣም ቦክቶ ነበር። ሽታው ዝጋ ማሻአላ ተባረከላ በጣም ደስ የሚል ነበረ። ያሰላ በቃ ዲፍዲፍ ብሎት ያገራችን ጦመኛ ባልሆነ የዛን ቀን ቀምሳው ነበር። ግን ያው ጦመኛ ስለነበረው ከሐሙስና ሰኞ ጾም አለ። አልቀመስኩትም። ሽታው ምናምን ያሰላም ነበር። የምር ሞክሩት። ብርቱካን ምናምን እዚህ ጋር አልተጠቀምኩም። ኖርማል የሀገራችን ይሰራው የለም ኪኒቶ ቀሪቦ ብሎት ኪኒቶ አይደለም ይሄ ቀሪቦ። ከዛ አሁንም ትንሽ ለብ ባለ ውሃ ያው ጥሩ ውሃ መሆን አለበት የምንጠጣው ውሃ። ከዛ ቀጠንኩት። በጣም ቀጠን ማለት የለበትም። እዚህ ጋር ደግሞ ሐሙስ ጧቱን በጥብጨው ማታ 5 ሰዓት ላይ ነው ኢጃዛ ቤት ሄድኩ ለመሄድ የተነሳሁ ነበር። ማታ ላይ ነው አሁን እያጠለልኩት ነው። በጣም ወፍራም ነው። ስታዩት ያው አንድ ቀን እንደዛ ቢያድር በጣም ጥርት ይል ነበር። ግን ያው በጣም እንትን እንዲል ስለማይፈልግ እኛ ሙስሊሞች ጋር ስለማይፈቀድ በጣም ገና እየፈላ ነበር። ከዛ ኢጃዛ ቤት ሄድን። ብርቱካን ቆራርጬ አድርጌያለሁ። አንድ ሌሞንም እንደዛው አድርጌ ያው እንደዚህ በጆክ አድርጌ ትንሽ ተላጃ አረኩት። ከዛ በጣም ቀዝቀዝ ብሎ ነበር። ያ ሰላም ሲጥም ልነግራቸው አልችልም። በቃ ቀሪብ የሀገራችን ቀሪብ በቃ ወተን የቆየ ልጆች እናውቀዋለን። እና በጣም የሀገራችንን ትውስታ የሚመልስ ነበረ። ሞክሩት ለማለት ፈልጌ ነው። ከዛ ሰርፕራይዝ አድርጎኝ ቪዲዮውን ለማስገባት ፈልጌ ነበር። ያው ብዙ እንትን ሳንዘጋጅበት ምናምን ስለሆነ ሰርፕራይዙን አላስገባትም ቪዲዮውን። ይሄ ግን ያው ሀዲያው ነበረ። ያው ዘንድሮ እንደሚታወቅ አልሐምዱሊላህ ቁርአን አክትሜ ነበርና ሀዲያ በሀዲያ ነው ያደረጉኝ ዘመዶቼ። ዘመድና ጓደኛዬ ቆይ
እና በጣም አመሰግናለሁ ማለት ፈልጌ ነው። በጣም ደስ የሚል ኢጃዛ ነበር ያሳለፍነው።